በየዓመቱ በሚሊዮን የሚቆጠሩ ሙስሊሞች ከሁሉም የምድር አቅጣጫዎች የተለያየ ቋንቋ፣ የተለያየ የቆዳ ቀለምና የተለያየ ታሪክ ይዘው ሁሉም ሁለት ቁራጭ ነጭ ልብስ ለብሰው አንድ ቦታ አንድ አይነት ነገር እያሉ ይቆማሉ። ለበይክ አላሁመ ለበይክ። ዓለም ላይ እንደዚህ አይነት ስብስብ የለም። እናም ዛሬ ስለ ሐጅ በደንብ እናያለን። ሐጅ ምን እንደሆነ፣ ከየት እንደመጣ፣ እንዴት እንደሚተገበርና ስንመለስ ምን እንደምናገኝ። አሁን ወደ ቪዲዮ እንሂድ። የሐጅ ምንነትና ታሪክ። ሐጅ አምስተኛው የኢስላም አርካን ወይም ምሰሶ ነው። ሐጅ በዙል ሒጃ ወር የመጀመሪያዎቹ 10 ቀናት ላይ ወደ መካ ከተማ የሚደረግ መንፈሳዊ ጉዞ ነው። አላህ በሱራ አልዒምራን እንዲህ ይላል፣ ወሊላሂ ዐለ ናሲ ሒጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ። ለአላህም በሰዎች ላይ ወደ እርሱ መሄድን በቻለ ሁሉ ላይ ቤቱን መጎብኘት ግዴታ አለባቸው። በገንዘብና በጉልበት መሄድ ለሚችል ሰው ሐጅ ግዴታ ነው። ነገር ግን ሐጅ በነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም አይደለም የተጀመረው። ከሳቸው ከሺህ ዓመታት በፊት በነቢዩላህ ኢብራሂም ዐለይሂ ሰላም ነበር የጀመረው። ነቢዩላህ ኢብራሂምን ከልጃቸው ኢስማኤል ጋር ሆነው ካዕባን እንዲገነቡ አላህ ያዛቸውና ይገነባሉ። ከዛም ሰዎችን ለሐጅ ጥራ ብሎ አላህ ያዛል። ነቢዩላህ ኢብራሂምም አላህ ሆይ ድምፄ ሩቅ ያሉ ሰዎች ጋር እንዴት ይደርሳል ብለው ሲጠይቁ ተጣራና እኛ እናደርሰዋለን ብሎ ይመልሳል። ነቢዩላህ ኢብራሂምም ተጣሩ። እናም በእያንዳንዱ ሙስሊም ልብ ውስጥ ይህ ጥሪ እስከ ዛሬ ያስተጋባል። የሐጅ እያንዳንዱ ሥራና ዒባዳ የነቢዩላህ ኢብራሂም ሚስታቸው ሀጀር እና የልጃቸው ኢስማኤል ዐለይሂ ሰላም ማስታወሻ ነው። ሐጅ ስናደርግ እነሱ ያሳለፉትን እኛም እያሳለፍን ነው። ሐጅ እንዴት ነው የሚደረገው? ሐጅ 5 ወይም 6 ቀን ነው የሚፈጀው፣ ከዙል ሒጃ 8 እስከ 12 ድረስ። ቅደም ተከተሉ ደግሞ እንደሚከተለው ነው። አንደኛ፣ ኢህራም ውስጥ መግባት። መካ ከመግባታችን በፊት የተመረጡ ሚቃት የሚባሉ ቦታዎች ላይ እንቆምና ኢህራም እንለብሳለን። ለወንዶች 2 ቀለል ያሉ ነጭ ያልተሰፉ ጨርቆች፣ ለሴቶች ደግሞ የሂጃብን ሕግ የሚያሟላ ልብስ። ከዛም ንያ እናደርግና ተልቢያ ማለት እንጀምራለን። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ከዛች ቅስበት በኋላ ሽቶ ማድረግ አንችልም፣ ጥፍራችንን ወይም ጸጉራችንን መቁረጥም አንችልም፣ አንከራከርም፣ ወንጀልም አንሰራም። ሁለተኛ፣ የተርዊያ ቀን ጉዞ ወደ መዲና። በዕለት 8 ወደ ሚና እንጓዛለን፣ ከመካ እንደወጣን የሚገኝ ሸለቆው ጋር። እዛም ቀኑንና ሌሊቱን እየሰገድን ቁርአን እየቀራንና ዱዓ እያደረግን እንቆያለን። ይህ የዝግጅት ቀን ነው። ልባችንን አረጋግተን ከፊታችን ላሉት በጣም አስፈላጊ ቀናቶች ራሳችንን እናዘጋጃለን። ሶስተኛ፣ የአረፋ ቀን የዙል ሒጃ 9ኛው ዕለት። ይህ ነው ዋናው ቀን። የሐጅ ልብ ይህ ቀን ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐጅ ማለት አረፋ ነው ብለዋል። ፀሐይ እንደወጣች ከሚና ተነስተን ወደ አረፋ ሜዳ እንጓዛለን። 2 ሚሊዮን ሰዎች ምናልባት ከዛም በላይ አንድ ቦታ ላይ ቆመው አንድ ሰማይ ስር አንድ ጌታን ይጠራሉ። እዚህ ፀሐይ እስክትጠልቅ ድረስ እንቆያለን። ዙሁር ላይ ዙሁርንና ዓስርን አሳጥረን እንሰግዳለን። ከዚያም ዱዓ እናረጋለን፣ እንለምናለን፣ እናለቅሳለን። ሁሉንም ወንጀላችንን እናስታውሳለን። ምንፈልገውን ነገር ሁሉ እንጠይቃለን። ምክንያቱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከአረፋ ቀን በላይ አላህ ሰዎችን ከእሳት ነፃ የሚያወጣበት ቀን የለም ብለዋል። ከልባችን ሁነን አረፋን እንቆማለን። ምክንያቱም ይሄ ብቻውን ህይወታችንን ሊቀይረው ይችላል። አራተኛ፣ ሙዝደሊፋ የ9ኛው ዕለት ምሽት። ፀሐይ እንደጠለቀች አረፋን ትተን ወደ ሙዝደሊፋ እንሄዳለን። ክፍት ሰማይ ላይ እንተኛለን። ድንኳን የለም፣ ሆቴል የለም። እኛ ምድሩና አላህ ብቻ። እዚህ መግሪብና ዒሻን አብረን አንድ ላይ አሳጥረን እንሰግዳለን። ከዛም ትንንሽ ጠጠሮችን እንለቅማለን፣ ለነገ ያስፈልጉናል። አምስተኛ፣ የውመን ናህር የእርድ ቀን የዙል ሒጃ 10ኛው ዕለት። ዒድ አልአድሃ የሚባለው ይሄ ነው። ዒድ አልአድሃ የሚባለው ይሄ ነው። ወደ ሚና እንመለስና ጀመራት አልዓቀባ ላይ 7 ጊዜ አላሁ አክበር እያልን ጠጠር እንወረውራለን። ይህ ተግባር ረም ይባላል። ከዚያም የኢህራም ክልክሎች ይነሳሉ። ጥፍራችንን ወይም ጸጉራችንንም መቁረጥ እንችላለን። ቀጥለን ወደ መካ እንሄድና ጠዋፍ አልኢፋዳ እናረጋለን። ከሐጀር አልአስወድ ጀምረን 7 ጊዜ ወደ ግራ ካዕባን መዞር። ቀጥሎም ሳዕይ የሰፋና መርዋ ኮረብታዎችን 7 ጊዜ መመላለስ። ከዛም ዘምዘም እንጠጣለን። 6ኛ፣ የተሽሪቅ ቀናት የዙል ሒጃ 11ኛውና 12ኛው ዕለት። ወደ ሚና እንመለስና ሌሊቱን እዛ እናሳልፋለን። በየቀኑም ከእኩለ ቀን በኋላ 3ቱንም ጀመራቶች ማለትም አልዑላ፣ አልውስጣና
አልዓቀባ በቅደም ተከተል እያንዳንዱ ላይ 7 ጊዜ ጠጠር እንወረውራለን። 7ኛ ጠዋፍ አልወዳዕ የስንብት ጠዋፍ ከመካ ከመውጣታችን በፊት ወደ ካዕባ ተመልሰን ለመጨረሻ ጊዜ የስንብት ጠዋፍ እናደርጋለን። የአላህን ቤት እየተሰናበትን ነው። ብዙዎች ያለቅሳሉ፣ ምክንያቱም ድጋሚ መች ተመልሰው እንደሚመጡና ጭራሹን ተመልሰው ይመጡ እንደሆነ ስለማያውቁ። በዚህም ሐጅ አለቀ። ሐጅን የማረግ ምንዳዎች፣ በመጀመሪያ ወንጀሎቻችን ሁሉ ይታጠባሉ፣ ሁሉም አዲስ ሁነን እንመለሳለን። 2ኛ ከጀሃነም እንጠበቃለን። 3ኛ ጀነት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ የተቀበለው ሐጅ ምንዳ ጀነት ብቻ ነው ብለዋል። 4ኛ በቃላት ማይገለጽ ስሜት፣ ነቢዩላህ ኢብራሂም የቆሙበት ቦታ መቆም፣ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የቆሙበት ቦታ መቆም፣ በየዓመቱ በሚሊዮን የሚቆጠሩ ሙስሊሞች የቆሙበት ቦታ መቆም። አላህ ነቢዩላህ ኢብራሂም እንዲጣሩ አዘዘ። ይኸው እኛ ደግሞ ከ1000 ዓመታት በኋላ አቤት እያለን እንሄዳለን። እስካሁን ሐጅ ካላደረግንና አቅሙ ካለን ለቀጣይ ዓመት ንያ ማድረግ አለብን። የአረፋ ሜዳ ላይ መቆምን አላህ አቅልሎላቸው ከሚወስዳቸው ያርገን፣ ለሄዱትም ይቀበላቸው፣ ያልሄድነውንም በሩን ይክፈትልን። ቪዲዮ ጠቃሚ ሆኖ ካገኛችሁት ብዙ ሰዎች ጋር እንዲደርስ ላይክ አድርጉት። ይጠቅመዋል ብላችሁ ለምታስቡት ሰውም ላኩለት። ተመሳሳይ ቪዲዮዎችን ለማግኘት ሰብስክራይብ ማድረግ አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።